በአሁኑ ሰዓት በትግራይ ውጥረት ነግሷል። በጦርነት ላይ ተሳታፊ የነበሩት የትግራይ ኃይል አባላት በትግራይ ክልል ምን እየተካሄደ ነው? እድሜያቸው ከ15 ዓመት በላይ የሆኑ የትግራይ ወጣቶች ከክልሉ ወጥተው ወደ መሃል ሀገር እንዳይጓዙ በጊዜያዊ አስተዳደሩ የጉዞ እገዳ እንደተጣለባቸው በምሬት ገልጸዋል። በመቀሌና በተለያዩ የክልል ከተሞች የሚገኙ ወጣቶች እንደሚሉትም በየብስም ሆነ በአውሮፕላን ለመጓዝ ሲሞክሩ ከ15 ዓመት በላይ መውጣት አይቻልም በሚል ከፍተሻ ጣቢያዎችና ከኤርፖርት አካባቢዎች በጊዜያዊ አስተዳደሩ ታጣቂዎች እየተመለሱ መሆኑንም ተናግረዋል። ኤርፖርቱ በፌዴራል ፖሊሶች የሚጠበቅ ቢሆንም ጊዜያዊ አስተዳደሩ የራሱ ፍተሻዎችና ኬሎች እንዳሉትም ተናግረዋል። እኛ ጦርነት አንፈልግም የሚሉት ወጣቶቹም ይህ ሁኔታ ከ2 ዓመት በፊት ከጦርነት ተርፈው የተሻለ የትምህርትና የሥራ ዕድል ፍለጋ ወደ ሌሎች የአገሪቱ ክፍሎች ለመንቀሳቀስ ያሰበው ወጣት ትውልዱን ተስፋ እያስቆረጠ መሆኑንም አክለዋል። የወጣቶቹ ስጋት መነሻም ከዚህ ቀደም የኤርትራ መንግስት በወጣቶች ላይ የጉዞ እገዳ በመጣል ለውትድርና እንደመለመላቸው አስታውሰው አሁንም ታሪክ ራሱን ሊደግም ነው ወይ፣ ለሌላ ጦርነት ልንማገድ ነው ወይ የሚል ፍርሃት ውስጥ መሆናቸውንም ተናግሯል ሲል አዩዘ ሀበሻ መረጃውን አጋርተዋል። በአሁኑ ሰዓት በትግራይ ውጥረት ነግሷል። በጦርነት ላይ ተሳታፊ የነበሩት የትግራይ ኃይል አባላት በዛሬው ቀንና በአሁኑ ሰዓት በመቀሌ ዋና ዋና መንገዶች የመብት ጥያቄ አንስተው ሰላማዊ ሰልፍ በማካሄድ ላይ ይገኛሉ። አባላቱ ከሚያሰሙት መፈክር መካከልም የደሞዝ ጭማሪና የጥቅማ ጥቅም ጥያቄ ጎልቶ ተደምጧል። ሰላማዊ ሰልፈኞቹ በአሁኑ ሰዓት ወደ ትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤትን በማምራት ላይ ይገኛሉ። أتريوا زلهم منبري ولدن كوريانا نفسير سي مسفن منبري هنا بجاكي أسكي يا